ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ውድና የተከበራችሁ የቤተ ጽጌ ሚዲያ ቻናል ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? እንኳን ለ2018 የነነዌ ጾም በሰላም አደረሳችሁ። እንግዲህ የነነዌ ጾም ሰኞ፣ ማክሰኞ፣ ሮብ ለ3 ቀናት የምንጾመው ጾማችን ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚታወቁት 7 የአዋጅ ጾማት አንዱ ስለሆነው ስለ ነነዌ ጾም በትንሹ ከማቀው የማካፈላችሁ ይሆናል። ለምን እንጾማለን? አመጣጡስ እንዴት ነው? የሚለውን በትንሹ እናያለን። አብራችን ቆዩ። የነነዌ ጾም ታሪካዊ አመጣጥ። የነነዌ ጾም መነሻው በመጽሐፍ ቅዱስ ውስጥ ከሚገኘው የነቢዩ ዮናስ ታሪክ ነው። ተልእኮ እግዚአብሔር ነቢዩ ዮናስ ወደ ነነዌ ከተማ በአሁኑ ኢራቅ የምትገኝ ሄዶ ከፊታችሁ ወደ እኔ መጥቷልና ንስሐ ግቡ ብሎ እንዲሰብክ አዘዘው። ዮናስ አመሸሽ። ዮናስ ግን እግዚአብሔር መሐሪ ነው፣ ንስሐ ቢገቡ ይምራቸዋል፣ ትንቢቴም ሳይፈጸም ይቀራል በሚል ስጋት ወደ ተርሴስ ለመሸሽ ሞከረ። አሳ ነባሪው በባህር ላይም ታላቅ ማዕበል ሆነ። ዮናስም በባህር ውስጥም ተጣለ። በዚያም በትልቅ አሳ ሆድ ውስጥም ለ3 መዓልትና ለ3 ሌሊት ቆየ። ንስሐው ዮናስ በአሳ ሆድ ውስጥ ሆኖ ጸለየ፣ እግዚአብሔርም ሰማው። አሳውም ወደ ነነዌ ዳርቻ ተፋው። የነነዌ ሰዎች ንስሐ። ዮናስ ወደ ከተማዋ ገብቶ በ3 ቀን ውስጥም ነነዌ ትገለበጣለች ብሎ አወጀ። በዚህም ጊዜ የሆነው ነገር ለዓለም ሁሉ ትምህርት የሚሆን ነበረ። የንጉሥ አዋጅ። የነነዌ ንጉሥ ከዙፋኑ ወርዶ ማቅ ለብሶ በአመድ ላይ ተቀመጠ። ሕዝባዊ ጾም። ሕፃናት፣ ሽማግሌዎች አልፎም ተርፎ እንስሳት ሳይቀሩ ለ3 ቀናት እህልና ውሃ ሳይቀምሱ እንዲጾሙ ታወጀ። ምሕረቱ። እግዚአብሔርም ንስሐቸውን አይቶ ከታዘዘው መቅሰፍት ከተማውና ሕዝቧን አዳነ። ጾሙ ወደ ኢትዮጵያ እንዴት መጣ? ምንም እንኳን ታሪኩ መጽሐፍ ቅዱሳዊ ቢሆን እንደ ጾም በስርዓተ መያዝ የጀመረው በሶሪያ ቤተክርስቲያን አማካኝነት ነው። በስድስተኛው መቶ ክፍለ ዘመን በሶሪያ በደረሰ ታላቅ መቅሰፍት ቸነፈር ወቅት ሕዝቡ እንደ ነነዌ ሰዎች በንስሐ እንዲጾሙ ታዘው መቅሰፍቱ ቆመ። ወደ ኢትዮጵያ የገባው በአቡነ አብርሃም ዘሶሪያ አማካኝነት በ14ኛው ክፍለ ዘመን እንደሆነ የታሪክ ድርሳናት ያመለክታሉ። የጾሙ መንፈሳዊ ትርጉምስ ብንል ደግሞ የንስሐ ጾም። ነነዌ የንስሐ ተምሳሌት ናት። ሰው ካጠፋ በኋላ ወደ ፈጣሪው ከተመለሰ ምሕረት እንደሚያገኝ ማሳያ ነው። የትንሣኤ አባጋዝ። ይህ ጾም ከታላቁ ጾም ሁዳዴ 2 ሳምንት ቀደም ብሎ የሚገባ ይሆናል። ለታላቁ ጾም መዘጋጃ ወይንም መነሻ ተደርጎም ይወሰዳል። እንግዲህ የነነዌ ጾም የ3 ቀን ቢሆንም መልእክቱ ግን ትልቅ ነው። እግዚአብሔር የሰውን ጩኸት እንደሚሰማና ለንስሐ የመጡትን እንደሚቀበል